አዲስ ኤርድሮፕ መጥቷል። እሱም ኤቲቪ ኤርድሮፕ ይባላል ማለት ነው። እሱንም የምትሰሩት በቴሌግራማችሁ ላይ በቴሌግራም ቦት ላይ ነው የምትሰሩት። የቦቱን ሊንክ ከፈለጋችሁ በዲስክሪፕሽን ቦክስ ላይ አስቀምጫለሁ ወይም በቴሌግራሜ ላይ ቻናል ላይ አስቀምጫለሁ። በቴሌግራማችሁ ላይ ድርቲፕ ብላችሁ በስተክክል ሰርች አድርጉ። ከዛ ቻናልስ ጋር የሚለው ጋር ነው አብዛኛው ጊዜ እዛ ጋር ነው ያለው። ቻናልስ ጋር የሚለው ላይ ከመጣችሁ በኋላ ከታች በኩል የኔን ሎጎ አይታችሁ ወደ ቻናሌ ግቡ። በዛውም ጆይን ያረጋችሁ የኤቲቪ ኤርድሮፕ ቦት ሊንክ እዚህ ጋር እንደምታዩት ከትንሽ ማብራሪያ ጋር አስቀምጫለሁ። እያነበባችሁ የቴሌግራም ቦቷን አንድ ጊዜ ነክታችሁ ስታርት ማይኒንግ ብላችሁ ቀጥታ ወደ ስራው ግቡ ማለት ነው። እንደገባችሁ ኤቲቪ ማይነር ብሎ ያመጣላችኋል። እዚህ ጋር እንደምታዩት ኢንተርፌሱ ይህንን ይመስላል። ምንም ነገር ከመስራታችሁ በፊት ከዋሌታችሁ ጋር ኮኔክት ማድረግ አለባችሁ። ከላይ በኩል ኮኔክት ዋሌት የሚለው ነክታችሁ በምትፈልጉት ዋሌት ኮኔክት አድርጉ። እኔ በቴሌግራም ዋሌቴ ነው ኮኔክት ማድረገው። ኮኔክት አድርጋችሁ በኋላ ዊዝድሮ የምታደርጉት በዚህ ዋሌታችሁ ነው። እኔ አሁን በራሴ ዋሌት ኮኔክት አድርጋለሁ። ኮኔክት የምትለዋን እነካለሁ። እዚህ ጋር ፓስዋርድን አስገባለሁ ማለት ነው። ከምንም ስራ በፊት ከዋሌታችሁ ጋር ኮኔክት ማድረግ ግዴታ ነው። ከዋሌታችሁ ጋር ኮኔክት ካደርጋችሁ በኋላ ወደ ኋላ ስትመለሱ አሁን ስራው ወደ ማይኒንግ ስራ ነው የምትገቡት። ማይኒንጉን ለማስጀመር ስታርት የሚለውን ነክታችሁ እዚህ ጋር እነሱ የሚጠይቁትን መልስ ማስገባት አለባችሁ። የተለያየ መልስ ነው የሚጠይቃችሁ። እኔ አሁን እዚህ ጋር 21 ብዬ ኮንቴይን ላለው ማለት ነው። እዚህ ጋር እንደምታዩት ቀጥታ ማይኒንግ ስራ ይጀምራል ማለት ነው። እዚህ ጋር እየቆጠረልኝ ኤቲቪ የሚባል ኮይን ነው የሚጨምረኝ። ማይን የሚለው እዚህ ጋር እየሰራልኝ ነው ማለት ነው። ኤቲቪ ኮይኑ ነው እዚህ ጋር እንደምታዩት እየጨመረ ያለኝ። ከፈለጋችሁ ደግሞ ከታች በኩል ክላይም የምትሏን እየነካችሁ እናንተ የሰበሰባችሁትን ኤቲቪ እንትን ማድረግ ትችላላችሁ፣ መጨመር ማሳደግ ትችላላችሁ። እዚህ ጋር እንደምታዩት ክላይም አድርጌ ያለው። ስለዚህ የመጀመሪያው ስራ ማይን የሚለው ይሄንን ይመስላል። ወደ ሁለተኛው ስንሄድ ከታች በኩል እንደምታዩት ማይነርስ የሚለውን አንድ ጊዜ ብነኩ እዚህ ጋር ማይነር ስቶሪ የሚል አለ። ይሄ በቀላሉ ምን ማለት ነው? የሌቭል ቦታ ነው። ሌቭላችሁ እየጨመረ ሲሄድ ገንዘባችሁ እየጨመረ ይሄድላችሁ። ለምሳሌ እኔ ሌቭል 1 ላይ ነው ስላለው አክቲቭ ብሎኛል። ለምሳሌ እኔ ወደ ኋላ ማይን የሚለው ጋር በመጣ እዚህ ጋር እንደምታዩት ከላይ በኩል ከስሜት በታች ላይ ሌቭል 1 ላይ የሚናለኝ። ስለዛ ነው እዚህ ጋር ሌቭል 1 ላይ አክቲቭ ያለኝ። የሌቭል ጥቅም ምንድነው? ሌቭላችሁ እየጨመረ ሲሄድ የማይኒንግ ስፒዳችሁ እየጨመረ ነው የሚሄደው። እዚህ ጋር እንደምታዩት በጣም ብዙ ሌቭሎች አሉ። እየሰራችሁ ስትሄዱ የሌቭላችሁ እየጨመረ ይሄዳል። ስለዚህ የማይነርስ የሚለው ኢንተርፌስ ይህንን ይመስላል። አሁን ወደ ቀጣዩ ታስክስ የሚለው ጋር ስንሄድ አብዛኛው ስራ ያለው እዚህ ጋር ነው። በጣም ቀላል ነው። የነሱን የኤክስ የዩቲዩብ እና የቴሌግራም ቻናል ጆይን ሰብስክራይብ ማድረግ ነው። ለምሳሌ እኔ የመጀመሪያው ላይ ያለውን 5 ኤቲቪ ይሰጣሉ የሚለውን ጎ ብዬ ነካለው። እዚህ ጋር የነሱን ቻናል ጆይን አድርጋችሁ ትንሽ መጠበቅ አለባችሁ። ከዛ ደግሞ ወደ ኋላ መመለስ አለባችሁ የእናንተን ክላይም ለመውሰድ። እዚህ ጋር ክላይም ብላችሁ እኔ ለምሳሌ 5 ኤቲቪ ወስጃለሁ ማለት ነው። እንደዚህ ያርጋችሁ በቀላሉ መስራት ትችላላችሁ። አራተኛው የሚሆነው ደግሞ ከታች በኩል እንደምታዩት ፍሬንድስ የሚለው ነው። ሊንኳን ኮፒ አድርጋችሁ ለጓደኞቻችሁ ሼር ስታደርጉ እነሱም በእናንተ ሊንክ ገብተው ሲሰሩ ወደ 60 ኤቲቪ ይሰጣሉ። እንደዚህ ያርጋችሁ ሌቭላችሁን ማሳደግ ትችላላችሁ። የመጨረሻው ደግሞ ከታች በኩል እንደምታዩት ፕሮፋይል የሚለው ናት። እዚህ ጋር የእናንተ የተለያየ ኢንፎርሜሽን አለ በፕሮፋይላችሁ ላይ የእናንተ ባላንስ ዊዝድሮ ያደርጋችሁት ሂስትሪ እና ዊዝድሮ ማድረግ የምትችሉት እዚህ ጋር ነው። ዊዝድሮ የምትሏን አንድ ጊዜ ብትነኩ እዚህ ጋር እንደምታነቡት ወደ ቴሌግራማችሁ ወደ ዋሌታችሁ ውስጥ ሚኒመም ዊዝድሮ ማድረግ የምትችሉት 500 ኤቲቪ ነው። እኔ ግን አሁን ያለኝ ወደ 5.1 ኤቲቪ ነው ያለኝ። ኮንፊርም ብል እዚህ ጋር እንደምታዩት ማድረግ አልችልም። ምክንያቱም እኔ ስራውን እንዳየውላችሁ በትኩሱ በፍጥነት ነው ወደ እናንተ ማቅረብ የቻልኩት። በቴሌግራሜና በዲስክሪፕሽን ቦክስ ላይ ያለውን ሊንክ እየተጠቀማችሁ ታስክ እየሰራችሁ ዊዝድሮ አድርጉ። የዛሬ ቪዲዮ ይሄንን ይመስላል። ሰብስክራይብ እና ቴሌግራሜን ጆይን ያደርጋችሁ